አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች ሰላም ብያለሁኝ። እኔ ደህና ነኝ አልሐምዱሊላህ። ዛሬ ደግሞ የፓንኬክ አሰራር ነው ይዤ የመጣሁት። ፓንኬክ አንዳንድ ጊዜ ለልጆች ህፃናቶች አስር ላይ ይወዱታል ማለት ነው። የልጅ ቤት ያለ ሰው ያውቀዋል። እና ያው እነዚህ 4 እንቁላል፣ ጨው፣ ሱካር፣ ሀሊብ ፍሬሽ ወተቱን ማለት ነው። እሱን አልሰፈርኩትም ማለት አላሳየኋቸውም። በኮባ አድርጌ ቀድቼዋለሁ። ያው ሁሉንም ካሜራ ላይ ስላደረኩት ነው። እና ረስቼ ግን ዘይት አልጨመርኩበትም። በአብዛኛው ለየኛ ሰዎች ዘይት ስለማይፈልጉ ያው እና ይሄ ደግሞ ቤኪንግ ፓውደር እና ፋኒላ ነው ማለት ነው። ፋኒላው ያው ሪሃ ለእንቁላሉ ሽታን እንዲያጠፋ ብዬ ነው ያረኩበት ማለት ነው። ያው እና እዚህ ዱቄቱን ነፋሁኝ። ሁለተኛ ቁጥሩ ነው። አሁንም አንድ ቁጥሩን አላገኘሁም ማለት ነው። ከልጆቼ ሸሽቼ ነበረ ሌላ ክፍል የሄድኩት መጡብኝ። አሁንም እየተንጋጉ ማለት ነው። እና ደግሞ እኔ ዱቄቱን ዝም ብዬ በግምት ነው። ዱቄቱንም ሆነ ማንኛውንም ሱካሩንም እኔ ዝም ብዬ ነው የማረገው እንጂ አልሰፍረውም ማለት ነው። በመለኪያ አይደለም ስሰራ። የሆነ ነገር ስሰራ በአብዛኛው አልለካም ማለት ነው። እና ያው በግምት ነው። ግን ሊጡ ቀጠን ብሎብኛል። ዱቄት አብዛኛውን አልቆብኝ ነው ደግሞ አሁን በዚህ አጋጣሚ ሊጡ ቀጠን ብሎብኛል ማለት ነው። ዱቄቱ ስላለቀብኝ ነው። እና ይሄን ይመስላል። አሁን እንግዲህ ልጋግር አቀራርቤያለሁኝ። ያው በጣም ንፍት ወሬ ላይ ቡፍ ነው የሚለው ይወፋፋል ማለት ነው። ሊጡ ትንሽ ወፈር ሲል ቤኪንግ ፓውደሩም አነስ ብሎታል። ዱቄቱም አነስ ስላለው ነው ማለት ነው እንጂ በጣም ይነፋል ማለት ነው። ቤኪንግ ፓውደር ሲበዛበትም የመቃጠል ባህሪ ያመጣል። ተኋላ እንትኑ በጣም ይጠቁራል ማለት ነው። ሊጥ ሆኖ እያለ እንደዚህ አይቀላም። እንደዚህ ወርቃማ ሳይሆን እርር ነው የሚለው ማለት ነው። ውስጡ ሊጡ ተላይ ቁጭ ብሎ እርር ይላል። ቤኪንግ ፓውደር ሲበዛበትም እና ያው ትንሽ አነስ ቢለው ይሻላል ከሚበዛበት ማለት ነው። ሌላ ቤት ደግሞ ሰምን ያረጋሉ፣ ማር ያረጋሉ። የኔ ደግሞ ማርም ሰምንም ምንም አይደረግም። በቃ እንደዚሁ ነው የሚበላው ማለት ነው። አይፈልጉም። ለልጆቹ ብቻ የሆነ ትንሽ አረግላቸዋለሁ ከማሩ እንጂ ሰምን አይወዱም ማለት ነው። እንዲሆን ይላሉ። ሌላ ቤት ግን በጣም ይደረጋል በብዛት ማለት ነው። ይሄ ሰምን ያው በየቤቱ ይለያያል። እና ይሄን ይመስላል እንግዲህ ጨረስኩ እላችኋለሁ። እንጎቻ የመጨረሻው እንጎቻ ይሄን ይመስላል። እና እናንተም እንግዲህ ልጅ ያለባችሁ ልጆች እየጋገራችሁ ለልጆቻችሁ ተጠቀሙ ማለት ነው። ልጅ ያለባችሁ ልጅ ያለብን እንግዲህ አንዳንዴ እንደዚህ እንሰራለን ማለት ነው። ሁልጊዜም ሳይሆን አንዳንድ ጊዜ ማጭነት እንሰራለን እላችኋለሁ ውዶቼ።